ሰላም የዚህ ቪዲዮ ተከታታዮች፣ በዚህ ቪዲዮ ላይ ይዤላችሁ የመጣሁት የኢስኩል ሲስተም ላይ የተማሪዎችን ውጤት እንዴት ማስገባት እንችላለን የሚለው ነው። መጀመሪያ ግን የተማሪዎችን ውጤት ለማስገባት የሚያስፈልጉን ቅድመ ሁኔታዎች ይኖራሉ። በቅድሚያ የሚያስፈልጉን ነገሮችን ሁሉንም ካዘጋጀን የተማሪዎችን ውጤት እንዴት የዚህ ኢስኩል ሲስተም ላይ ማስገባት እንችላለን የሚለውን አብረን ቪዲዮ ላይ እናያለን። አብራችሁን ቆዩ። በቅድሚያ የሚያስፈልጉ ነገሮች ምንድነው? አንደኛ ላይ ሲስተም ላይ ሁላችንም ተመዝግበናል። ያኔ ስንመዘገብ ሲስተሙ በ8465 በሚል ቁጥር በስልካችን ላይ ቴክስት ደርሶናል። ወይንም ደግሞ ያኔ ስንመዘገብ ኢሜል ሰጠንም ከነበረ ኢሜላችን ላይ ዩዘር ኔም እና ፓስወርድ ተሰጥቶናል። ራሱ ሲስተሙ ነው ባይ ዲፎልት የራሱን የሆነ ዩዘር ኔም አዘጋጅቶ እንዲሁም ደግሞ ፓስወርድ አዘጋጅቶ ክሬት አድርጎ የሚሰጠን። ምናልባት ኢሜል ሰጣችሁ ከሆነ ግን ዩዘር ኔም የሚለው ጋር የሰጣችሁት ኢሜል ነው የሚሆነው። ይሄ ተከናውኖ ከነበረ በመቀጠል የሚያስፈልገን ነገር ምንድነው? አድሚን የሚባለው አካል ወይም የትምህርት ቤታችን ውስጥ አድሚኑን የሚያንቀሳቅሰው የዚህን ሲስተም አድሚን የሚያንቀሳቅሰው አካል ሁላችንንም የምንገባበትን ክፍል እና የምናስተምረውን ትምህርት እዛ ሲስተም ላይ አሳይን ማድረግ መቻል ይኖርበታል። ምናልባት ይሄ ተግባር ካልተከናወነ ወይም አሳይን ካልተደረገን ዩዘርኔም እና ፓስወርድ ቢኖረንም በሱ ስንገባ ምንም አይነት ስራ ማከናወን አንችልም። ምክንያቱም ማርክ ለማስገባት ብንፈልግ ለምሳሌ ተማሪዎችን ሊስት አያመጣልንም። ምክንያቱም ሲስተሙ ላይ የትኛው ክፍል እንደምንገባ አሳይን ስላልተደረገ የትኛው ክፍል ውስጥ ያሉ ተማሪዎችን ማርክ እንደምንሰጣቸው ሲስተሙም ስለማያውቅ ምንም የሚሰጠን ነገር የሚያመጣልን ነገር አይኖርም ማለት ነው። ስለዚህ ሁለተኛው ተግባር ይሄ ነው። በትምህርት ቤታችን አድሚን አማካኝነት ሲስተም ላይ ክላሳችን እንዲሁም ሳብጀክታችን አሳይን መድረግ መቻል ይኖርበታል። እኒህ ሁለቱ ከተረጋገጡ በኋላ ሌላው ከኛ የሚፈለጉ ነገሮች ናቸው። የመጀመሪያው ከኛ የሚፈለገው ወይም እንዳጠቃላይ ሶስተኛ ላይ የምናየው ስልክ ካለን ሁላችንም አብዛኞቻችን ስልክ ይኖረናል። ስልክ ካለን እጅግ በጣም በቂ ነው። ስልክ ካለን ይሄንን ተግባር ማከናወን እንችላለን። ኮምፒውተር ካለን ደግሞ የተሻለ ነው የሚሆነው። በኮምፒውተር ለመስራት ያው ከስልክ የተሻለ ነው የሚሆነው። ስለዚህ ስልክ ወይም ደግሞ ኮምፒውተር ያለንን ማለት ነው። ከዛ አራተኛ ላይ ያው የተማሪዎች ውጤት ያስፈልገናል። የተማሪዎች ውጤት በኮንቲኒየንስ አሰስመንት በራሳችን በወረቀት ፕሪንት አድርገን ያዝነው፣ በደብተራችን ያዘጋጀነው እነሱ ነገሮች ካሉ ወደዚህ ለመሙላት እንዲያመቸን ነው ማለት ነው። ምናልባት በወረቀቱ ላይ ያስቀምጣችሁ ካልነበረ ሲስተሙ ክላስ ወርክ የምትለውን ካታጎሪ አንዴ ብቻ ነው ማስገባት የምንችለው ሲስተሙ ላይ። ማርክ ሊስታችን ላይ እኛ በተለምዶ በፊት በወረቀት የምናዘጋጀው ላይ መስከረም ላይ የቤት ስራ አለ፣ ጥቅምት ላይ የቤት ስራ፣ ህዳር ላይ የቤት ስራ እያልን እናስቀምጥ ነበር። ይሄ ግን በአንድ ሴሚስተር አንድ የቤት ስራ ብቻ ነው የሚኖረው። የየወሩን በወረቀት ላይ ያስቀምጥነውን መርጅ አድርገን በአንድ ላይ ደምረን የምናስቀምጠው ማለት ነው። ስለዚህ የተማሪዎችን ውጤት ያስቀመጥንበት ወረቀት ያስፈልገናል ወደ ሲስተም ለማስገባት ዝግጁ የምናደርገው ማለት ነው። ከዛ አምስተኛ ላይ ትንሽ የ5 ብር ፓኬጅ ብንገዛ በአሁኑ በቴሌ የ5 ብር ፓኬጅ በጣም ብዙ ነገር ያስጠቅመናል። ምክንያቱም የምንሰራው በክሮም ባለን ስልካችን ላይ ባለው ዌብ ብራውዘር ስለሆነ ይሄን ያህል ቪዲዮ ምንም ፋይልም ምንም የምናስገባው ነገር ስለሌለ ትንሽ ዳታ ነው የሚፈልገው። ይሄን ያህል አይበላንም ማለት ነው። ለዳታ የሚያስጨንቅ ነገር አይኖርም ማለት ነው። ከዛ ተግባሩ ላይ ስንገባ ስልካችን ላይ ወይም ኮምፒውተራችን ላይ ዌብ ብራውዘር መኖር መቻል አለበት። ኮምፒውተራችን ላይ ምናልባት ሌሎች ዌብ ብራውዘሮችን እኛ ባንጭን ራሱ ኮምፒውተር ላይ የሚጫኑ ኦፕሬቲንግ ሲስተሞች ሁሉም በራሳቸው ዊንዶውስ የሚባሉት ማለት ነው ኢንተርኔት ኤክስፕሎረር ይኖራቸዋል የራሳቸው። ማንኛውም ኮምፒውተር ጉግል ክሮምም ልንጭንበት እንችላለን። ስልካችን ላይ ክሮም፣ ኦፔራ፣ ሞዚላ የሚባሉ ነገሮችም ሊኖሩ ይችላሉ። ዌብ ብራውዘር ያስፈልገናል ማለት ነው። ዌብ ብራውዘር የሚባሉት ይሄው እዚህ ጋር እንደምታዩቸው እነ ክሮም፣ ኦፔራ፣ ኢንተርኔት ኤክስፕሎረር፣ ፋየርፎክስ እና የመሳሰሉት ናቸው ማለት ነው። ከዛ በመቀጠል ወደ ቪዲዮአችን እንሂድ። ወደ ቪዲዮአችን ስንል ሲስተሙ ላይ ያለውን ነገር አንድ ባንድ ለመከታተል እንሞክራለን ማለት ነው። አብራችሁን ቆዩ። በደንብ ግልጽ እንዲሆንላችሁ ቪዲዮውን በደንብ ተመልከቱ።
በቀጣይ ደግሞ ሌሎች እዚህ ሲስተም ላይ የሚሰሩ ተግባራቶች አሉ። እነሱን ተግባራቶች ደግሞ በቀጣይ ቪዲዮ ይዤ የምመጣ ይሆናል። ነገር ግን አስቀድማችሁ እናንተ ለቀጣይ ቪዲዮ እንድሰራ መነሳሻ እንዲሆነኝ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አብራችሁን ቆዩ። እሺ ወደ ቪዲዮአችን እንቀጥል። ስልካችን ላይ ማንኛውም ያለ ዌብ ብራውዘር ይሆናል ብያችኋለሁ። ምናልባት የአይፎን ስልክ ተጠቃሚዎች ደግሞ ክሮምም ሊኖራችሁ ይችላል፣ እንዲሁም ደግሞ ሳፋሪ መጠቀም ትችላላችሁ ማለት ነው። እኔ አሁን ስልኬ ላይ ያሉ ዌብ ብራውዘሮች ክሮም አለኝ፣ እንዲሁም ደግሞ ጉግል የራሱ አፕ አለኝ። በክሮም ገብቼ አሳያችኋለሁ ማለት ነው። በክሮም እኔ ስገባ እናንተ በሌላ ዌብ ብራውዘር ብትገቡት ተመሳሳይ የሆነ ፕላትፎርም ማነው ስትራክቸር ነው የምታገኙት። ስለዚህ ምንም ያደናገራችሁ ነገር አይኖርም ማለት ነው። ስለዚህ ክሮም ላይ ገባው። ክሮም ላይ ከገባችሁ በኋላ ሰርች ባራችሁ ላይ ትገቡና የትምህርት ቤታችሁን ሙሉ ስም ትጽፋላችሁ። የትምህርት ቤታችሁ ሙሉ ስም፣ ይሄ ማለት ሙሉ ስም ስል ፕራይመሪ ከሆነ ፕራይመሪ ኤንድ ሚዲየም ከሆነ ፕራይመሪ ኤንድ ሚዲየም፣ ሰከንደሪ ከሆነ ሰከንደሪ ብላችሁ የትምህርት ቤታችሁን ስምና እነዚህ ነገሮች አብራችሁ ታስቀምጣላችሁ። ለምሳሌ እኔ ህዝባዊ ሰራዊት ፕራይመሪ ኤንድ ሰከንደሪ ስኩል ነው። እናንተ ትምህርት ቤታችሁን አንዳንዶቻችሁ ሰርች ስታደርጉት ላያመጣላችሁ ስለሚችል እኔ ህዝባዊ ሰራዊት ስል ከዚህ ፊት ሰርች አድርጌው ስለነበረ አምጥቶልኛል። እናንተ ግን ላያመጣላችሁ ስለሚችል ፕራይመሪ ኤንድ ሰከንደሪ፣ ፕራይመሪ ኤንድ ሚዲየም የሚለውን ብትጨምሩበት ሊያመጣላችሁ ይችላል። ሁላችሁም ጋር ይኖራል። እሺ ጉግል ሰርች ስታደርጉት እዚህ ጋር ይኸው አምጥቶልኛል። ያመጣልኝ ምንድነው? እዚህ ጋር በማፑን አምጥቶልኛል። እዚህ ጋር የምናገኘው ይሄኛው ከላይ የምናገኘው ይሄኛው ማፑን ነው። እሺ ማፕ ነው የሚያሳየን። አሁን እኛ የምንገባበት ሁላችሁ የምትገቡበት በኤኤሲኢቢ ስር ያለችው ነው ማለት ነው። በኤኤሲቢኢ ዌብሳይት ስር ወይም ደግሞ ይሄውላችሁ የአብዛኞቻችን የጋራ ዌብሳይት ኤክስቴንሽኖች አሉ። እዚህ ጋር ሲምስ ዶት አዲስ ለርኒንግ ዶት ኢዲዩ ዶት ኢቲ የሚለው የሁላችንም ተመሳሳይ ነው። ከፊት ያለው የትምህርት ቤታችን ስም ነው የሚለየው። ዋቴቨር ሊሆን ይችላል የትምህርት ቤታችን ስም፣ ግን እሱ አያስጨንቀንም። አሁን በሱ ስር ያለውን የእኛን ትምህርት ቤት ስላመጣለን ሲስተሙም ስለሚያውቀው ማለት ነው ይሄ ኢስኩል ሲስተም በትምህርት ቤታችን ስም እንገባለን። ስለዚህ እዚህ ጋር ህዝባዊ ሰራዊት የሚለውን እጫናለሁ ማለት ነው። ህዝባዊ ሰራዊት ፕራይመሪ ኤንድ ሚዲየም ስኩል የሚለውን ተጫንኩኝ። ከዛ እዚህ ጋር ከገባችሁ በኋላ የትምህርት ቤታችሁን ፖርታል አሁን ተከፍቶልናል። የትምህርት ቤታችን ፖርታል ሲከፍት ሎጊን ነው የምናደርገው። ዩዘርኔም እና ፓስወርድ ልናስገባ ነው። ስለዚህ ለማስገባት በቀኝ በኩል ከላይ 3 መስመሮች አሉ እዚህ ጋር ያሉት ማለት ነው። እንዲህ የሚታዩአችሁ ከሆነ እነሱን ትጫናላችሁ። እነሱን ከተጫናችሁ በኋላ እዚህ ጋር ዝርዝሮች ያመጡልናል። በፊት ተማሪ ስንመዘግብ ኦንላይን አድሚሽን የምትለውን እንጫን ነበረ። እሱ ማንኛውም ሰው ዩዘርኔም እና ፓስወርድ ሳይኖረው መተግበር የሚችለው ተግባር ናቸው እዚህ ጋር ያሉት እንደ እያንዳንዳቸው። እኛ ግን አሁን ዩዘርኔም እና ፓስወርድ ስለሚያስፈልገን ቅድም ያልኩትን ተግባር ለመከናወን ሎጊን እንለዋለን ማለት ነው። ሎጊን የምትለውን ከታች ያለችው እንጫናለን። ከዛ ሎጊን ስንለው ዩዘርኔማችሁን አስገቡ ይለናል። አሁን ዩዘርኔማችንን እናስገባ ነው። ሁላችሁም የየራሳችሁ ዩዘርኔም እና ፓስወርድ ብያችኋለሁ የተላከላችሁ ይኖራል። እሱን ነው የምታስገቡት። ኮፒ አድርጋችሁ ማምጣት ትችላላችሁ። የኔን ላስገባ። ዩዘርኔም አስገብቻለሁ። ከዛ ኔክስት ትሉታላችሁ። ከዛ እዚህ ጋር ፓስወርድ አስገባ ይለኛል። እሺ ፓስወርዴንም ላስገባ ነው። ፓስወርዴን ላስገባ። ፓስወርዴን አስገብቻለሁ። ከዛ በኋላ ኮንቲኒው የምትለውን ትጫናላችሁ። ኮንቲኒው የምትለውን ስትጫኑ ይሄው ወደ ውስጥ አስገብቷቸዋል ማለት ነው። ዩዘርኔም እና ፓስወርዳችን ልክ ከሆነ በዚህ መንገድ ወደ ውስጥ ሊያስገባን ይችላል ማለት ነው። ከዛ የምናከናወናቸው ተግባራቶች እንዳለ የምናገኛቸው በግራ በኩል ሊስት የተደረጉ አይከኖች አሉ። እነዚህ አይከኖች እያንዳንዳቸው ምናልባት ስልካችሁን ሮቴት አድርጋችሁ እንትን ብትሉት አይከን ብቻ ሳይሆን ስያሜውን ያመጣላችኋል። ሮቴት አድርጌ ላሳያችሁ። ይሄው ሮቴሽኑን ወይም የስልካችሁን ፖርትሬት ታበሩትና ስታዞሩት
ያው በግራ በኩል እንዳያችሁት ስቱደንት፣ ቲቸር፣ ትራንስፈር፣ አካዳሚክ፣ ሌሰን ፕላን የሚሉ ነገሮችን አምጥቶልናል። ግን አሁን በቀላሉ እንድንረዳው ይሄ በግራ በኩል ከሚሆንብን እዚች ጋር ከላይ የክሮማችን ወይም የብሮዘራችሁ እዚች ጋር 3 ነጠብጣቦች እዚህ ጋር የሚታያችሁ ከሆነ እነሱን ነጠብጣቦች እንነካለን። ለምንድን ነው እንዲህ የምንነካው? ዙም ለማድረግ ነው። ምናልባት በደንብ ላይ ይታየን ይችላል። ዙሚንጉን ትንሽ ከፍ እናደርገዋለን። ከፍ ስናደርገው በዚህ አይታችሁ እንደሆነ በግራ በኩል ልጅ ተደርገው የነበሩ ነገሮች እንዳለ ጠፉና የት ሄዱ? እዚች ጋር ከስር ሜኑ የምትለው ታያችኋለች። ከስር ይሄው ምልክት አድርጌ ላሳያችሁ። ሜኑ እችኛዋ ማለት ነው። ሜኑ እሷ ጋር ነው የገቡት። ስለዚህ እሷን እንጫናለን። ሜኑ የምትለውን ስንነካ ያው ሁሉንም ነገሮች እዚህ ጋር አምጥቶልናል። አሁን የምናየው ማርክ ማስገባት ስለሆነ ወደ ዋናው ስራ ስንገባ ማርክ የምትላለች መጨረሻ ላይ ማለት ነው። እዚህ ጋር ካሉ ሊስቶች ውስጥ መጨረሻ ላይ እቹት ማርክ የምትለውን እንነካለን። ማርክ የምትለውን ስትነኩ ማርክ ዲስትሪቢዩት ማድረግ ነው የምትፈልጉት። ማርክ ኮንቲኒስ አሰስመንት ነው አድ የምናደርግበት ማለት ነው። እዚህ ጋር የተማሪዎችን የሁሉንም ውጤት ወይስ ሴሚስተር ሪዛልቱን ማየት ነው የምትፈልጉት የሚል አማራጭ ይመጣል። መጀመሪያ እኒህ ነገሮች ከመስራታችን በፊት ምን ማድረግ አለብን? ኮንቲኒስ አሰስመንት ከመሙላታችን በፊት ወይም ማርክ ከማስገባታችን በፊት ማርክ ዲስትሪቢዩት ማድረግ መቻል ይኖርብናል። የክፍል ስራ ስንት ነው የምሰጠው፣ የግሩፕ ስራ ስንት ነው የምሰጠው የሚለውን ነገር መስራት ይኖርብናል። እኔ ከዚህ በፊት ለሙከራ እዚህ ጋር የሰራኋቸው ነበሩ። እነሱን አሁን በዛውም ምናልባት በዱፕሊኬት ሊሆንባችሁ ይችላል እንደዚህ ስታስገቡ፣ ወይም ያልፈለጋችሁት ነገር ሊገባ ይችላል። እነሱ ነገሮች እንዴት ነው ዲሌት የምታደርጉት ኤዲት የምታደርጉት የሚለውንም እኔ ማለት ነው። እዚች ጋር 3 ነጠብጣብ አለች መጨረሻ ላይ። ለምሳሌ 2 ዲስትሪቢዩት ነው ያደረኩት እዚህ ጋር። አሁን አንደኛው ለአምስተኛ ክፍል ለሴክሽን 4 ለሚባለው 5ኛ ክፍል ሴክሽን 4 ለሚባለው በሁለተኛ ማነው ፈርስት ሴሚስተር ላይ ፕሬስ ያልኩት ያው ፕሬዘንቴሽን ለማለት ነው። እኔ በቀላሉ ስለምረዳው ችግር የለውም። እናንተም በፈለጋችሁት እንትን ማለት ትችላላችሁ፣ እናንተ በምትረዱት መንገድ። ከዛ ግሩፕ አለ ቫሊዩአቸው ከ15 ከ10 ብዬ አስቀምጫለሁ። ምናልባት አሁን እነዚህን ዲሌት ማድረግ ፈልግ እዚች ጋር ያለችውን 3 ነጠብጣብ ነካለሁ። ከዛ ኤዲት ማድረግ ብትፈልጉ ኤዲት ማርክ ዲስትሪቢዩሽን የሚላለ፣ ዲሌት ማድረግ ብትፈልጉ ዲሌት የሚለውን ትነካላችሁ ማለት ነው። ዲሌት አልኩት። አንዱን ልደልትና አንዱ ይቀመጥ ችግር የለውም። ምን ነው የደለትኩት? ፕሬዘንቴሽን የሚለውን ደልቻለሁ ማለት ነው። ይሄው ዲሌት ትሉታላችሁ። እሺ ኦሬዲ ዲሌት ስለሆነ ዲሌት ማድረግ አትችልም ብሎኛል። ለምን? ኦኬ መልካም። እሺ ሲስተሙ ዲሌት ማድረግ አትችልም ብሎኛል። ምናልባት ትላንት ምናምን ስሞክር እየደለትኩ ነበረ። አሁን ምናልባት ሲስተሙ እየተስተካከለ ከሆነ አላውቅም። ለማንኛውም ግን እንዴት ነው አዲስ አድ የምናደርገው የሚለውን እኔ ከላይ አድ ማርክ ዲስትሪቢዩሽን የምትላለችን እሷን እንጫናለን። ከዛ በዚህ በቀኝ በኩል በቀኝ በኩል መጣውላችኋል እናስገባለን ማለት ነው። እዚህ ጋር ምንድነው የምናስገባው? ፕሮግራማችን ምንድነው? ናይት ነው ሬጉላር ነው? ሬጉላር ከሆናችሁ ሬጉላር፣ ናይት ከሆናችሁ ናይት። እሺ ግሬድ ስንት? ግሬድ እዚህ ጋር የሚያመጣላችሁ ቅድም እንዳልኳችሁ አድሚኑ አሳይን ባረገላችሁ ክላስ ነው ማለት ነው። እሺ በምትገቡበት ክላስ እኔ አሁን 5ኛ እና 6ኛ ክፍል ነው የምትገቡት ተብዬ አሳይን ስለተደረጉ የሚያመጣልኝ 5 እና 6 ነው ማለት ነው። ስለዚህ እኔ 5ኛ ክፍል ነው የፈለግኩትኝ። ከዛ ሴሚስተር ፈርስት ሴሚስተር፣ ሰከንድ ሴሚስተር ፈርስትን ነው የፈለግኩት። ሰከንድን ከፈለጋችሁ አካዳሚክ ይር ራሱ ይሞላላችኋል። ከዛ ሴክሽን 4 ከ5ኛ ክፍል ሴክሽን 4 ነው የምትገባው ተብያለሁ፣ አሳይን ተደርጊያለሁ። ስለዚህ ሴክሽን 4 የምትለው ነካለሁ። ሳብጀክት ምንድነው የምታስተምረው? ማቴማቲክስ ነው የማስተምረው፣ እሱም አሳይን ስለተደረግኩ ነው። ከዛ እዚህ ጋር ታይፑን አስገባ ይለኛል። ኤግዛም ነው አሳይመንት ነው ወይስ ሌላ ነው? ደስ ያላችሁ ማለት ነው። እኔ ለምሳሌ አዘር ልበለው ሌላ ነው የማስገባው። ምንድን ነው ካለኝ የፈለጋችሁትን ለምሳሌ ክላስ ወርክ ሊሆን ይችላል። ክላስ ወርክ እሺ። ከዛ ማርክ ቫልዩ ስንት ነው? ማርክ ቫልዩ ምናልባት አንድ ፎቶ አሳያችኋለሁ። ይሄ ማለት በአዲስ አበባ ትምህርት ቢሮ የተዘጋጀ
በየክፍል ደረጃው የማርክ ዲስትሪቢዩሽን እንትኑ ቫልዩ ተልኳል። የክፍል ስራ ከስንት ነው ከ1 እስከ 3ኛ ክፍል ላሉት ምናምን የሚል ነገር የጋራ ስለወጣ እሱን ፎቶውን ምናልባት ወደ መጨረሻ ላይ ልክላችኋለሁ። ስለዚህ አሁን ክላስ ወርክ ከስንት ነው ከ10 ከሆነ በሴሚስተሩ 10 ብዬ ጽፋለሁ። ከዛ 10 ብዬ ከጻፍኩ በኋላ እዚች ጋር ከስር አድ ማርክ ቫልዩ የምትላለች እችት እዚች ጋር ማለት ነው የምትታያችሁ ከሆነ እችት አድ ማርክ ቫልዩ የምትለው እችኛዋ እዚህ ጋር ያለችው ማለት ነው። እሷን እንጫናታለን ማለት ነው። ከዛ ይሄው እንደምታዩት እዚህ ጋር የቱ ጋር ጨምሮልኛል ክላስ ወርክ የምትል ይሄው እዚህ ጋር ጨምሮልኛል። ከስንት ከ10 ለስንተኛ ክፍሎች ነው ይሄንን ነገር ያዘጋጀሁት? ቅድም እንዳልኳችሁ ለ5ኛ ክፍል ለሴክሽን 4ዎች ነው። ስለዚህ በየሴክሽናችሁ ሁላችሁም እንደዚህ ነው ማድረግ ያለባችሁ። አሁን ዲስትሪቢዩት ማድረግ ችያለሁ ማለት ነው። መጀመሪያ ዲስትሪቢዩት ሳታረጉ ግን ኮንቲኒየስ አሰስመንት መሙላት ስለማትችሉ ነው ቀድሜ አድማርክ ዲስትሪቢዩሽን የሄድኩት ማለት ነው። መጀመሪያ ዲስትሪቢዩት ማድረግ አለብንም። ምክንያቱም ኮንቲኒየስ አሰስመንት ላይ እጂ ለሙላ የተማሪ ምንድን ነው የምትሞላው አይታወቅም። ምክንያቱም መጀመሪያ ዲስትሪቢዩት ስላላረኩት። ዲስትሪቢዩት አድርጋችሁ ከጨረሳችሁ በኋላ ምንድነው የምታደርጉት? ድጋሚ እዚች ታች ሜኑ ላይ ይገባለሁ። ቅድም ያሳየዋችሁ ሜኑ ላይ እዚች ጋር ማለት ነው። እሷችን እንነካትና ድጋሚ ቅድም ወደ ነበርንበት ወደ ማርክ እንሄዳለን። ማርክ ላይ እንሄዳለን። ይሄው ማርክ ላይ ገባው። አሁን ዲስትሪቢዩት አድርጌያለሁ። ኮንቲኒየስ አሰስመንት ለሞላ ነው ማለት ነው። ኮንቲኒየስ አሰስመንት የምትለውን እነካለሁ። ኮንቲኒየስ አሰስመንት የምገባባቸው ክፍሎች እንዳለ ተቀምጠዋል። ሰከንድ ሴሚስተር ፈርስት ሴሚስተርም ጭምር ማለት ነው። ይሄው ሰከንድ ሴሚስተር ግሬድ 5 ሴክሽን 4፣ ግሬድ 5 ሴክሽን 4 ፈርስት ሴሚስተር፣ ግሬድ 6 ሴክሽን ዲ ሰከንድ ሴሚስተር፣ ግሬድ 6 ሴክሽን ዲ ፈርስት ሴሚስተር እኒ ተቀምጠውልናል። ራሱ ሲስተሙ ነው የሚያስቀምጥልን። ሲስተሙ ስንል መጀመሪያ አድሚኑ አሳይን ባረገን መሰረት ማለት ነው። እኛ አይደለንም ይሄን የምንሰራው። አሁን ኮንቲኒየስ አሰስመንት ነው መሙላት የፈለኩት። የማንን የ5ኛ ክፍሎችን ሴክሽን 4ዎችን ፈርስት ሴሚስተር ማርክ ነው መሙላት የፈለኩት። ስለዚህ እዚች ጥግ ላይ 3 ነጠብጣቦች አሉኝ። 3ቱን ነጠብጣቦች ነካለሁኝ። 3ቱን ነጠብጣቦች ከነካው በኋላ ቪው እና አድ ማርክ የሚል አለኝ። ቪው ስለው የሚያሳየኝ ኮንቲኒየስ አሰስመንቱን ነው። ይሄ ግሩፕ አሳይመንት፣ ፕሬዘንቴሽን እና ክላስ ወርክ አሁን የጨመርኩትን ማለት ነው። ከዛ ቶታል ከመቶ ያስቀምጥልኛል። እዚህ ጋር ቶታል ራሱ ኮምፒውተሩ ነው ማነው ሲስተሙ ነው የሚደምርልን። ግሩፕ እና ፕሬዘንቴሽን ዝም ብዬ ለሙከራ የሰራሁት ነበረ። እዚህ ጋር ክላስ ወርክ አሁን ነው ክሬት ያደረኩት። ምንም የሞላሁት ነገር የለም። ስለዚህ እንዴት ነው የምንሞላ የሚለውን ደግሞ እኔ ቅድም ቪው ነበር ያልኩት። 3 ነጠብጣቧን ነካውና አድ ማርክ የምትለውን ነካው። አድ ማርክ የምትለውን ስትነኩ ይሄው እዚህ ጋር እንዲያመጣልናል። ቅድም እንዳልኳችሁ ከዚህ በፊት ግሩፕ እና ፕሬዘንቴሽን ለመሙላት ሞክሬ ነበር። አሁን ክላስ ወርክ አዲስ ነው ክሬት ያደረኩት። ቶታሊ ማርኩን ራሱ ነው እየደመረልን የሚሄደው። እኛ ምንም ማስገባት ብቻ ነው ከኛ የሚጠበቀው። ስለዚህ ክላስ ለመሙላት ነው የፈለኩትኝ። ክላስ ወርኩን ከ10 ነው የምሞላው። ለምሳሌ አንደኛ አብዱል ፈሪድ ካሳሁን የሚባል ልጅ ክላስ ወርክ በሴሚስተሩ ከማርክ ሊስቴ ላይ ያያየው ወይም ማስታወሻ ከያዝኩበት ወረቀት ላይ ያያየው እዚች ቦክስ ላይ አስገባለሁኝ ማለት ነው። ለምሳሌ ይሄው ክሊክ አረኳት። ቁጥር ላስገባ ነው 10 አስገባው። ቀጥሎ ላለው ተማሪ የሰጠሁት ማርክ ማክሲመም ቫልዩ 10 ስለሆነ ከ10 በላይ ቁጥሮችን ብነካ ያስገባልኛል። ምክንያቱም ሊሚት እስከ 10 ስለሆነ የተሰጠው ማለት ነው። ቅድም ስናስገባ ቫልዩን ከ10 ስላል ነው። አሁን ለምሳሌ 12 ብለው ይመልስብኛል፣ 15 ይመልስብኛል፣ 20 ይመልስብኛል፣ 10 ይሰራል። ስለዚህ እስከ 10 በሰጣችሁት ቫልዩ ልክ ከሰጣችሁ ቫልዩ አሁን ለአንዳንዴ ማርክ ሊስታችን ላይ ከ10 ፈትነን ቦነስ ያለው ጥያቄ +1 ልናደርግ እንችላለን። እነሱን ምናልባት ሌሎች ማርኮች ላይ ጨምራችሁ ብታስገቡት ነው የተሻለ የሚሆነው። እዚህ ላይ በሰጠነው ቫልዩ መሰረት ከዛ በላይ መቀበል ስለማይችል ማለት ነው። 5 ቀጥሎ 9 8 እያላችሁ ታስገባላችሁ በዚህ መሰረት ማለት ነው። ነገር ግን እንዲህ ብላችሁት አሁን ልክ እንደ ኤክሴል ላይ ወርድ ላይ እንደምንሰራው ሴቭ ካላላችሁት አታገኙትም። ይሄን መለሳችሁ ሴቭ እንዴት ነው የምንለው? ኮምፒውተራችሁ ላይ ከሆነ ከስር ታገኙታላችሁ። አሁን የኔ ተማሪዎች 45 ናቸው። ከ45ኛ በታች ላይ
አድ ማርክ የምትላለች እዚህ ጋር አትታየንም። ምናልባት ሳሳነሰው የምትታይ ከሆነ እንሞክር። ዙም ኦኬ። አድ ማርክ የምትል እችት መጣ ነበር። እንግዲህ ምንም ማድረግ አይቻልም። ስልክ ላይ ስለሆነ አልታይ ብላለች። ግን ሊመጣላችሁ የሚችለው ስልካችሁ ምን ስታደርጉት ነው? ሮቴሽኑን ካበራችሁት እና ስልካችሁን ስታዞሩት ከስር ታገኟታላችሁ ማለት ነው። እኔ ላይ በደንብ እየታየችኝ አይደለም፣ ግን የምትታያችሁ ከሆነ እዚች ጋር ምን አለች? ሰማያዊ ነገር አለች። የስልኬ ትንሽ ስለከለላት ነው። ሌሎቻችሁ ስልክ ላይ ወይ በሌላ ዌብ ብራውዘር የሚመጣ ከሆነ እኔ እንጃ ስላላየሁትኝ፣ እቺ ሰማያዊዋ ማለት ከስር ያለችው አድ ማርክ የምትለች ማለት ነው። ልክ እንደ ሴቭ እንደምንጠቀማት ማለት ነው። እሺ ኦኬ። ዙሚንጉን ሳስተካክለው አሁን ተለቅ ሳረገው መጣልኛለች። እችት እዚች ጋር የምትታያችሁ ከሆነ አድ ማርክ የምትለው እችትና እሷን እንነካታለን። አድ ማርክ ሴቭ እንዲያደርግልን ማለት ነው። ይሄው ሰክሰስፉሊ የሚል ጽሁፍ እዚህ ጋር አምጥቶልናል። ሰክሰስፉል ወይም ሰክሰስ ተደርጓል፣ ይሄ ማርክ በስርዓት ገብቷል የሚል ጽሁፍ ያመጣልናል ማለት ነው። ስለዚህ እቺን አድ ማርክ የምትለውን ለማግኘት የስልካችሁን ዙም ትንሽ ማጠለቅ ይኖርባቸዋል ማለት ነው። ስለዚህ ሌሎችንም ተግባራቶች አክቲቪቲዎች በዚህ መልኩ ነው ዲስትሪቢዩት የምታደርጉት፣ እንዲሁም ለተማሪዎቻችሁ የምትሞሉት በእንደዚህ አይነት መንገድ ነው ማለት ነው። ምናልባት ከማርክ መሙላት ጋር ተያይዞ ሌላ የቀረን ነገር ካለ ለመጨመር ያህል እዚሁ ጋር አሁን ሞልቼ ነበረ የተማሪዎችን ውጤት ፈርስት ሴሚስተር ላይ ያለውን ቪው ላረገው ነው። ስቲል ይሄው ክላስ ወርክ ሞልቻለሁ። ይሄው እስከዚህ ድረስ ሞልቼ ነበረ፣ አስቀምጦልኛል። ድምሩንም ራሱ እየደመረ አስቀምጦልኛል ማለት ነው። አንድ ቁጥር ላይ ያለው ልጅ 10 5 10 ቶታል 25 ብሎ አስቀምጦልኛል። ይሄንን ነገር ፕሪንት አድርገን መያዝ ብንፈልግ እዚቹ ጋር ከላይ 3 ነጥብ አለች፣ 3 ነጠብጣብ አለች። እሷን 3 ነጠብጣብ እንነካለን። እንዳትሳሳቱ ታዲያ ይሄኛው እዚህ ጋር የምታገኙት 3 ነጠብጣብ የብሮዘሩ ነው። አሁን የዚህ ፕላትፎርም ወይም ደግሞ የዚህ ዌብ ፔጅ 3 ነጠብጣብ የምላችሁ እቺኛዋ ነች፣ እቺ ከስር ያለችው ማለት ነው። እንዳትሸወዱ። ስለዚህ እቺን 3 ነጠብጣብ ነካለሁኝ። ከዛ ኤክስፖርት አስ ፒዲኤፍ በፒዲኤፍ መልክ ዳውንሎድ አድርጎ ስልካችን ላይ ያስቀምጥልናል ማለት ነው። ከዛ በፈለግነው ሰዓት እኛ ከስልካችን ዳውንሎድ አድርገን መጠቀም እንችላለን ማለት ነው። አሁን ሴቭ ያደረኩት ነገር ይሄው ዳውንሎድ ሆኖ ከፍቶልኛል ማለት ነው። አሁን ከኔ የሚጠበቀው ነገር ምንድነው? አንድ የሚጠበቅብኝ ነገር ይሄን ፕሪንት ካረኩ በኋላ እዚች ጋር መፈረም ብቻ ይሆናል ማለት ነው። ቃሉንም ራሱ ስለሚያወጣልኝ ማለት ነው። በቀጣይ በዚህ ቪዲዮ ብዙ ነገሮችን የምንሰራ ይሆናል። ከአንደኛ እስከ 3ኛ ክፍል ይችን ነው የምታጠቃልለው። ከአራተኛ እስከ 5ኛ ክፍል ወይም 4 እና 5 ደግሞ ይኸው በሴሚስተር ውስጥ እነዚህን ማርኮች ነው አንድ ተማሪ በእነዚህ ማርኮች ነው ኢቫሉዌት መደረግ ያለበት። ከ6ኛ እስከ 8ኛ ክፍል ያላችሁ ደግሞ ይሄው እስከ ፋይናል ድረስ ያለውን በዚህኛዋ በእነዚህ ዲስትሪቢዩሽን መሰረት ነው እዛ ሲስተም ላይ ሂዳችሁ የምታስገቡት። ዲስትሪቢዩሽን ታይፕ ሲላችሁ ኩዊዝ ከ5 ቫሊዩ፣ ክላስ ወርክ ትላላችሁ ከ4፣ ሆምወርክ ከ4፣ ግሩፕ ወርክ ከ4 እያላችሁ ሁሉንም ነው እነዚህን እንዳለ እዚህ ጋር ያሉትን 11ዱም አክቲቪቲዎች እዛ ላይ መግባት አለባቸው። ከ6 እስከ 8 ያላችሁ 4 እና 5 የሆናችሁ እዚህ ጋር 10ሩ አክቲቪቲዎች መግባት አለባቸው ማለት ነው። ከ1 እስከ 3 ያላችሁ ደግሞ እዚህ ጋር ያሉ 7ቱ አክቲቪቲዎች ማስገባት ትችላላችሁ ሲስተማችሁ ላይ ዲስትሪቢዩሽን ታይፕ የሚለው ጋር እነዚህን ማስገባት ትችላላችሁ ማለት ነው። በቀጣይ ቪዲዮአችን ደግሞ ተማሪዎችን በሴክሽን እንዴት ነው አሳይን የምናደርገው፣ ተማሪን ከክላስ ወደ ክላስ እንዴት ነው ትራንስፈር የምናደርገው፣ ሴክሽን ቱ ሴክሽን ትራንስፈር፣ ሌሰን ፕላን እንዴት ነው የምናስገባው፣ እንዴት ነው ሪፖርት የምናደርገው፣ የተማሪ አቴንዳንስ እንዴት ነው የምንይዘው፣ ተማሪ ክፍል ውስጥ እንዴት ነው ግሩፕ ክሬት ማድረግ የምንችለው፣ ግሩፕ ሜምበሮች እንዴት ነው ሰሌክት የምናደርገው፣
እንዲሁም ደግሞ ክላስ ሞኒተር እንዴት ነው የምንመርጠው የሚሉት እኒህ ተግባራቶች እንዳለ እያንዳንዱ የመምህራን ተግባር ስለሆኑ ሌሎችንም እዚህ ሲስተም ላይ የሚገኙ ተግባራቶችን በቀጣይ ቪዲዮ ይዘን የምንመጣ ይሆናል። ነገር ግን እነዚህን መሰሎች እና ሌሎችም የኢስኩል ተግባራት ወይም አተገባበር ላይ ያሉ እዚህ ሲስተም ላይ ያሉ ተግባራቶችን አብዛኞቻችን አዲስ ስለሆነ ለመላመድ ትንሽ ከበድ ስለሚለን በቀላሉ ሁሉም መምህር እንዲያገኘው ሁላችሁም በተቻላችሁ መጠን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እስከምንገናኝ ባይ